ማይገባኝ ክብር ነው ለካ አያችሁ ክርስቶስ ለካ እኔ መሸከም የምችላቸው ትልልቅ ጸጋዎች እንድሸከማቸው ጫንቃዬን እየሰራልኝ ነው ለካስ ማያፍገመግም መሰረቴን እያጠረ ነው ለካስ ወደፊቴን እየተራመድኩ ኋላዬን እያየው ወደፊት እንድራመድ ነው ለካ በዛ በመከራ ጊዜ አሻገረኝ ክርስቶስ ከኔ ጋር እንዳለ እያስተማረኝ ነገ ፈተና ሲገጥመኝ ኋላዬን ተመልክቼ የትላንቱ ጌታ ከኔ ጋር ዛሬ አለና አይተውኝም እያልኩ በተስፋ እንድሄድ ነው ለካ አያችሁ ዛሬ በኩራት ደረቴን ነፍቼ ያወራለሁ በጣም ብዙዎቹ ተደራጅተው እኔን ለማጥፋት ተጉ እነሱ የታሉ እኔ ግን አለሁ ለምን ከሁሉ በላይ ሆነው የድንግል ልጅ ክርስቶስ ክብሬ ነው ማዕረጌ ነው አንደበቴ ነው ኃይሌ ነው ለዛ ታዲያ ይሄ ጌታ የኔም ጌታ አይደለም ያንቺም ጌታ ነው ያንተም ጌታ ነው እቺ ድንግል ማርያም እናቴ የኔ እናት ብቻ አይደለችም ያንተም ያንቺም ናት ያ ባህራንን የሞት ደብዳቤ ቀየረ ከቦንጋ ሰንሰለቴን የፈታ ከዛ አይወጣም አይሻገርም ያሉትን የሰዎችን አፍ በመስጋናና እግዚአብሔር ይክበር የዚህ ልጅ ታሪክ ተቀየ ብሎ እንዲያመሰግኑ የምስጋናን አንደበት የሞላ የኔን የሞቴን ደብዳቤ ቀየረ ዛሬ በዓለም ላይ እንዳገለግለው የሾመኝ ቅዱስ ሚካኤል አባቴ ያንተም አባት ያንቺም አባት ነው ግን ይሄን ሁላ ያደረገው አንድ ነገር ነው እሱ ምንድነው ታውቃላችሁ እኔ ላይ እንዲያድር እኔ ላይ ስራ እንዲሰራ ያደረገ ንጹህ ልቦና ነው ቡድን የለኝም እኔ ማርያም ህብረት የለኝም መተማመኛ የለኝም ክብሬና መተማመኛ ቡድኔ ይልቁንም እናቴ ድንግል ማርያም ልጇ ክርስቶስ ቅዱስ ሚካኤል የዘማሪያን ቡድን አለ የሰባኪያን ቡድን አለ የሆኑ የዘረኛ ቡድን አለ የእንትን ቡድን አለ የእንትን ቡድን አለ በፈቃዱ ብቻውን ያስፈራል ለምን የሚያስፈራው ከሱ ጋር አለ ግጥም ስለገጠመልኝ አይደለም ክንዴ ብርቱ ነው ጠራት ፍራ ሚካኤል አለ ከኔ ጋር ያልኩት ማርያም ይሄው ሚካኤል ምስክሪ ግጥም ስለገጠመልኝ አይደለም ሆኖልኝ አይቼው ነው ተደርጎልኛቸው ነው ለዛ ነው ትላንት በኢጃዛ ቤት የዛሬ 2 ዓመት ስናገለግል ሲሰድቡኝ የነበሩት ማርያምን ስልክ እየተወረወረብኝ ዋይፋይ ባንድ በኩል የተዘጋብኝ ብዙ መከራ እየተቀበልኩ ዘምር ነበር አገለግል ነበር ያ አገልግሎት በክራርና በእጅ ብቻ ነበር አሁንስ ቅዱስ ሚካኤል መድኃኔዓለም አባቴ ያገለገልኩት ረዳኝና እኔ መዘመር አይደለም ሌሎች እንዲዘምሩ ስቱዲዮ ከፍተን ሌሎች ዘማሪያን እንዲዘምሩ